ያው ዛሬ የቤቱ ጉዳይ ምናምን ስላለቀ ምን እንጀምራለን? ዛሬ ፈል ማፍላት እንጀምራለን ማለት ነውና አሁን ላፈለው የምፈልገው ፈል የፓፓዬ ችግኝ ነውና ቦታ እንደምታዩት ረጅም ጊዜ ፍግ ምናምን ሲደፋበት የነበረ ቦታ ነውና ይሄ ጠቅላላ የምታዩት ፍግ ነው። ስለዚህ አፈር የለውም። ስለዚህ ምን እናደርጋለን? በአካፋ አፈር እያመጣን እላዩ ላይ እናደርጋለን ማለት ነው። የተወሰነ የፓፓዩ ፍሬ እዚህ መልኩ በደንብ ደርቋል ማለት ነውና በርግጥ ከዚህ በፊት እኔ ፓፓዬ ፍሬ ዘርቻ አላቅም እና አብቅያ አላቅም። የመጀመሪያ ነው የሚሆነው። ስለዚህ ይሳካልኛል ብዬ አስባለሁ። ግብርና ባለሙያዎች ምናምን ካላችሁ የተሳሳትኩት ነገር ካለ ትነግሩኛላችሁ። ያው መጨረሻ ላይ በእንትን ሸፍነዋለሁ፣ በሳር ምናምን ሸፍነዋለሁ። ፀሐይ እንዳያገኘው ዛፍ ስር ነው ያደረኩት ለጥላ ብዬ ማለት ነውና በተሳካ ሁኔታ ችግኝ ማፍላት የምችል ይመስለኛል። የፓፓዬ ችግኝ በዚህ መልኩ እስቲ የሚሆነው ከዛ ውሃ እናርፋለን፣ ከዛ እንዘራበታለን። ዘሩን ከዘራው በኋላ